ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘንላችሁ ቀርበናል። በዛሬው ዝግጅታችን ታዲያም ዓለምን እያስደነቀ ስላለው በኢትዮጵያና ጥቂት የአፍሪካ ሀገራት ውስጥ ብቻ ስለሚገኝ አንድ እጽዋት የምንመለከት ይሆናል። ይህ እጽዋት ታዲያ የዓይናችንን ጤና ከመጠበቅ አልፎ በትልቁና በትንሹ አንጀት ላይ ሊከሰቱ የሚችሉ የተለያዩ አይነት የጤና ችግሮችን መቅረፍ የሚችል አስደናቂ እጽዋት ነው። እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ሼር ማድረጋችሁን እንዳትረሱ። ላይክ ማድረግ፣ ሐሳብና አስተያየት ካላችሁ ደግሞ በኮሜንት መስጫ ሳጥናችን ውስጥ ሐሳብና አስተያየታችሁን ማጋራታችሁንም ፈጽሞ እንዳትዘነጉ እያለን አሁን በቀጥታ ወደ ቪዲዮአችን አለፍን። የዓይን ጤናን ለመጠበቅ የትንሹና የትልቁ አንጀትን ጤናም እንዲሁ በመቆጣጠርና ሌሎች የጤና ጥቅሞችንም የሚሰጠን የእጽዋት አይነት ታዲያ ስሙ አስፓራገስ ይባላል። አስፓራገስ እንግሊዘኛ ስያሜው ሲሆን በአማርኛው በግዶኒስ ወይም ሶሪት እየተባለ ይጠራል። ይህ እጽዋት ታዲያ ለሰውነታችን ምን አይነት ጠቀሜታዎችን ይሰጣል የሚለውን እንደሚከተለው እንመልከት። የመጀመሪያው የዓይናችንን ጤና መጠበቅ መቻሉ ነው። በተለይም ከዓይናችን ክፍል ሬቲና ተብሎ የሚጠራውን የዓይን ክፍል በመጠበቅ ረገድ የዚህን እጽዋት ያክል ለጤናችንና ለዓይናችን ጠቃሚ የእጽዋት አይነት የለም። ለዓይናችን በተለይም ለሬቲናችን እጅግ በጣም ጠቃሚ እንዲሆን ያደረገው ደግሞ በውስጡ ያለው ዚያዛንቲንና ሉቲን የተሰኙ ንጥረ ነገሮች ናቸው። እነዚህ ሁለት ንጥረ ነገሮች ታዲያም አቅላሚ ኬሚካሎች ተብለው የሚጠሩ ሲሆን በብዛትም ዓይናችን አካባቢ እንዲጠራቀሙ ይደረጋል። ታዲያ እነዚህ ሁለት ኬሚካሎች በዓይናችን አካባቢ በሚጠራቀሙበት ወቅት ከዓይናችን ክፍሎች እጅግ በጣም ወሳኝ የሚባለው ሬቲና እንዳይጎዳና በተለያዩ ህመሞችም እንዳይጠቃ የማድረግ አቅም አላቸው። በዋነኝነትም ኦክሲዴሽን ተብሎ የሚጠራውንናም ዓይናችንን በተለይም የዓይናችንን ውስጣዊ ክፍል ሊጎዳ የሚችል ኬሚካላዊ ለውጥን የመከላከል የተለየ ብቃትን ተላብሰዋል። በተጨማሪም እነዚህ ሁለት ኬሚካሎች ታዲያም በተፈጥሮ የሚመጣውን ብሉ ላይት ተብሎ የሚጠራ ብርሃን ወደ ዓይናችን ገብቶ ጉዳትን እንዳያስከትል የመከላከል አቅም አላቸው። ብሉ ላይት እንደ ቴሌቪዥን፣ የስልክ ስክሪንና ኮምፒውተርን ከመሳሰሉ ሰው ሰራሽ ኤሌክትሮኒክስ ዕቃዎች የሚመነጭ የብርሃን አይነት ሲሆን ወደ ዓይናችን ከገባ በኋላም በዓይናችን ላይ ከፍተኛ ጉዳትን የማስከተል ብቃት አለው። ታዲያ እነዚህ ሁለት ኬሚካሎች በበቂ ሁኔታ የሚጠራቀሙ ከሆነ ግን ይህ የብርሃን አይነት ወደ ዓይናችን ገብቶ ጉዳት የማስከተል አቅሙ እየቀነሰ ይመጣል። በተለይም ታዲያ ዓይናችን ከውጭ የሚመጡናም ተፈጥሯዊ ያልሆኑ ሰው ሰራሽ ብርሃኖችን የመቆጣጠርና የመከላከል አቅሙ አነስተኛ መሆኑን ተከትሎ እነዚህ ሁለት ኬሚካሎች ግዴታ ያስፈልጉታል። አነስተኛ ብርሃን ባለበት ቦታ ላይ ነገሮችን ለማየት ወይም ለማንበብ መሞከር ዓይናችን ከሚፈለገው በላይ ከፍተኛ ጥረት እንዲያደርግና ይበልጥ እየተጎዳ እንዲሄድ ያደርገዋል። ለዚህም ሲባል ታዲያ የተፈጥሮ ብርሃንን በመጠቀም ቀን ላይ መጽሐፍቶችን ብናነብ ይመከራል። ያንን ማድረግ ማንችል ከሆነና ማታ ላይ ግዴታ ማንበብ ካለብን ደግሞ ብርሃናቸው ከፍ ያሉ የተለያዩ አይነት የተስተካከሉ አምፖሎችን መጠቀማችንን ፈጽሞ መርሳት የለብንም። አንድ ሰው በቀን ውስጥ 2 ሚሊግራም ዚያዛንቲንና 10 ሚሊግራም ሉቲንን ወደ ሰውነቱ የሚያስገባ ከሆነ በሬቲና ላይ በተለይም በውስጣዊው የዓይን ክፍል ላይ የሚደርሰን ጉዳት የመከላከል አቅሙ ከፍ እያለ ይመጣል። አስፓራገስ ብለን ያነሳነውን ይህን እጽዋት በየቀኑ የሚመገቡ ሰዎች ታዲያ
በቂ ሉቲንን በየቀኑ ስለሚያገኙ የአይናቸውን ጤና የመጠበቅ እድላቸውም የዛኑ ያክል እየጨመረ ይመጣል። አስፓራገስ ታዲያም የአይናችንን ጤና ከመጠበቅ ጎን ለጎን ኢኖሊን የተባለውን የፋይበር አይነትም በውስጡ በብዛት ይዞ ይገኛል። ይህ ከላይ ያነሳነው በአስፓራገስ ውስጥ የሚገኝ ኬሚካል ታዲያም ወደ ሰውነታችን ሲገባ በቀጥታ የሚሄደው ወደ ትልቁ አንጀታችን ነው። ወደ ትልቁ አንጀታችን ከተጓዘ በኋላም በትልቁ አንጀታችን አካባቢ የሚገኙ ጤናማና ተፈጥሯዊ የሚባሉ ማይክሮቤምስ ተብሎ የሚጠሩትን ባክቴሪያዎች እንዲመረቱና ጤናቸውም እንዲጠበቅ ያደርጋል። ለምሳሌም ላክቶባሲለስ እና ቢያፊዶ ባክቴሪየም የተባሉ በትልቁ አንጀታችን አካባቢ የሚገኙ ለጤናችን እጅግ በጣም ወሳኝ የሆኑ ባክቴሪያዎች በከፍተኛ ቁጥር አስፓራገስን ስንመገብ እየበዙ ይሄዳሉ። እነዚህ የባክቴሪያ አይነቶች ቁጥራቸው ከፍ እያለ ሲሄድ ደግሞ የምንመገበው ምግብ ውስጥ የሚገኙ ወሳኝ የሚባሉ ንጥረ ነገሮች በቀላሉ በሰውነታችን ውስጥ እንዲቀሩ በማድረግ ጤናችን የተጠበቀ እንዲሆን የማድረግ እድል አለው። በተጨማሪም በሽታ የመከላከል አቅማችንን ከፍ በማድረግ በበሽታ ብንያዝ እንኳን በቀላሉ እንድናገግም ያደርጋሉ። ሌላኛው የአስፓራገስ ጥቅም በውስጡ ከፍተኛ የሆነ ፖታሺየምን መያዝ መቻሉ ነው። በዓለም ላይ ከሚገኙ ዋነኛ የፖታሺየም ምንጮች ውስጥ ቀዳሚው አስፓራገስ እንደሆነም የተለያዩ ጥናቶች ያሳያሉ። ታዲያ ፖታሲየምን በከፍተኛ ሁኔታ በውስጡ መያዙ ሰውነታችን ውስጥ አላስፈላጊ የሆነ ሶዲየም እንዳይጠራቀም በማድረግ በደም ግፊት የመያዝ እድላችንን ዝቅተኛ ያደርገዋል። ሩቲን የተባለውን ንጥረ ነገር ወይም ኬሚካል በውስጡ መያዙ ደግሞ የአንቲ ኦክሲዳንትነት ባህሪን እንዲላበስ አድርጎታል። አስፓራገስን አንቲ ኦክሲዳንትነት ባህሪ ያላቸውን ምግቦች ስንመገብ በሰውነታችን ውስጥ የሚፈጠሩና ለጤና እክል እንድንጋለጥ የሚያደርጉ የተለያዩ አይነት ፍሪ ራዲካልስ ብለን የምንጠራቸው አላስፈላጊ ንጥረ ነገሮች በሰውነታችን ውስጥ እንዳይከማቹና ሲፈጠሩም በቀላሉ እንዲጠፉ የማድረግ አቅም አላቸው። በተጨማሪም በሰውነታችን ውስጥ የሚከሰትን ብግነት ወይም እብጠት በመቀነስም ለተለያዩ በሽታዎች የመጋለጥ እድላችንን አነስተኛ እያደረገ ይመጣል። የመጨረሻውና እጅግ በጣም ጠቃሚ የሆነው የአስፓራገስ ዋነኛ ግብአት ደግሞ ቫይታሚን ቢ9 ወይም ፎሌት ተብሎ የሚጠራውን ንጥረ ነገር በውስጡ በከፍተኛ ሁኔታ መያዝ መቻሉ ነው። ቫይታሚን ቢ9 ታዲያም በተለይ ለሴቶች እጅግ በጣም ጠቃሚ ነው። ሴቶች በቀላሉ እንዲያረግዙ ያደርጋል። በእርግዝና ወቅትም ጤናማ እንዲሆኑ፣ የሚወልዱት ልጅም ጤናማ እንዲሆን ቫይታሚን ቢ9 እጅግ በጣም ወሳኝ ነው። ቫይታሚን ቢ9ን ደግሞ ከአስፓራገስ ውስጥ በቀላሉ ማግኘት ይቻላል። አስፓራገስ በፈረንጆቹ በኢትዮጵያ ደግሞ በግኖኒስ ተብሎ የሚጠራውን ይህን እጽዋት በመጠቀም ታዲያ ከላይ ያነሳናቸውን ዋና ዋና ጥቅሞች ማግኘት እንችላለን።